ተመልካቾቼ ስልካችሁ ተጠልፎ ይሆን? የምታወሩትን ሌላ ሰው እየሰማባችሁ ሚሴጃችሁን እያነበበ ካሜራችሁን እያየ ቢሆንስ? ብዙዎቻችን ኮከብ መሰላል 21 መሰላል ብቻ ነው የምናውቀው። ነገር ግን ዘመናዊ ጠላፊዎች ወይም ሃከርስ ከዛ የረቀቀ ዘዴ ይጠቀማሉ። ዛሬ ማንም የማይነግራችሁን 3 ወሳኝ ምልክቶችና መፍትሄዎቻቸውን አሳያችኋለሁ። ይህን ሳታዩ ስልካችሁን አትጠቀሙ። እሺ በቅድሚያ መሰረታዊውን እኔ መደወያችሁ ላይ ግቡና ኮከብ መሰላል 21 መሰላል ብላችሁ ደውሉ። እዚህ ጋር ናት ፎርዋርድድ ካለ ጥሩ ነው ማለት ነው። ግን ቆይ ይህ ኮድ የሚሰራው ስልካችሁ ክፍት ሲሆን ብቻ ነው። ስልካችሁ ሲዘጋ ወይም ቢዚ ሲሆንስ? ለዚህ ደግሞ ኮከብ መሰላል 62 መሰላል ብላችሁ ደውሉ። ይህ ኮድ ስልካችሁ አንሪቸብል ወይም ከኔትወርክ ውጭ ሲሆን ጥሪው ወደ የት እንደሚሄድ ይነግራችኋል። እዚህ ላይ የራሳችሁ ቮይስ ሜል ቁጥር ካልሆነ በስተቀር ሌላ እንግዳ ቁጥር ካያችሁ ተጠልፏቸዋል ማለት ነው። ቆይ እዚህ ጋር ኮከብ መሰላል 62 መሰላል ስትደውሉ 251 857 ወይም ሌላ ተመሳሳይ ቁጥር ከመጣ አትደንግጡ። ይሄ የኢትዮ ቴሌኮም ቮይስ ሜል ወይም የድምጽ መልእክት ቁጥር ነው። ይህ ማለት ቴሌ ጠልፏቸዋል ማለት አይደለም። ይሄ የተለመደ ነው። ነገር ግን ከዚህ ቁጥር ውጭ ሌላ የግለሰብ ስልክ ቁጥር ለምሳሌ 0911 ወይም 12 ወይንም ደግሞ 70 ብሎ ከመጣ ያኔ ነው መጠራጠር ያለባችሁ። እሺ እንግዳ ቁጥር ካገኛችሁ ወይም ተጠልፋችሁ ካገኛችሁ ምን ማድረግ አለባችሁ? ሁሉንም አይነት ፎርዋርዲንግ በአንድ ጊዜ ለማጥፋት መሰላል 002 መሰላል ብላችሁ ደውሉ። እዚህ ጋር ኢሬዠር ሰክሰስፉል ይላችኋል ማለት ነው። አሁን ከስልክ ጥሪ ጠለፋ ነፃ ወጥታችኋል ማለት ነው። ነገር ግን ኮድ ብቻ በቂ አይደለም። ስፓይዌር የሚባል አደገኛ ቫይረስ አለ። ይሄ በኮድ አይታወቅም። ስልካችሁ እነዚህ ምልክቶች ካሳየ ስፓይዌር የሚባል ቫይረስ አለ ማለት ነው። የመጀመሪያው ምልክት ስልኩ ዝም ብሎ ሲሞቅ ወይም ኦቨርሂቲንግ ሲሆን ማለት ነው። ሁለተኛ ደግሞ ባትሪው በፍጥነት ሲያልቅ፣ እንዲሁም ሶስተኛው ደግሞ ዳታ ዝም ብሎ ሲበላ ማለት ነው። እነዚህ ነገሮች ካሉ ስፓይዌር የሚባል አደገኛ ቫይረስ አለ ማለት ነው ስልካችሁ ላይ። ይሄን ነገር ለማጥፋት እሺ ሴቲንግ ትገባላችሁ። ከዛ አፕሊኬሽንስ፣ እዚህ ጋር አንናውን አፕሊኬሽንስ ወይም ያልታወቁ አፕሊኬሽን እንዲሁም የአንድሮይድ ምልክት ያለው አፕ ካለ ፈልጋችሁ አንኢንስቶል ማድረግ አለባችሁ ማለት ነው። ስለዚህ ኮከብ መሰላል 21 መሰላል እና ኮከብ መሰላል 62 መሰላልን በየጊዜው ፈትሹ። መሰላል 002 መሰላልን ተጠቀሙ። ያልታወቀ አፕ ካለ አጥፉ። ደህንነታችሁ በእጃችሁ ነው። እኔ ማስሬ ቴክ ነኝ። ቻው